ጤና ይስጥልኝ ዮር ኮንስትራክሽን የተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን ላይ የምንመለከተው እንግዲህ ቢልዲንግ ኮንስትራክሽን ስቴፕ ባይ ስቴፕ ፕሮሰሱን እናያለን። ያንን በሁለት ከፍለን ነው የምንመለከተው። የመጀመሪያው ፕሪ ኮንስትራክሽን ስቴጅ ይባላል። ቀጥሎ ደግሞ ኮንስትራክሽን ስቴጅ ብለን በሁለት እንከፍለዋለን። በፕሪ ኮንስትራክሽን ስቴጅ ላይ እንግዲህ የምንመለከተው ቢልዲንግ ፕላን፣ በጀት ኢስቲሜሽን፣ ላንድ አኪዚሽን፣ ዶክመንቴሽን የሚሉትን ሲሆን እንደዚሁ ደግሞ በኮንስትራክሽን ስቴጅ ብለን ባለው ላይ ሳይት ክሊሪንግ፣ ፋውንዴሽን፣ ፕሊንዝ ቢም፣ ሱፐርስትራክቸር፣ brick masonry, lintel, roofing, coating, electrical plumbing and exterior and interior finishing, flooring and painting የሚሉትን እንመለከታለን። አብራችሁን ሁኑ። ቢልዲንግ ኮንስትራክሽን እንግዲህ የተለያየ ፕሮሰሶች አሉት። ፕሮሰሶቹን በሁለት እንከፍላቸዋለን። ፕሪ ኮንስትራክሽን ስቴጅ እና ኮንስትራክሽን ስቴጅ ብለን በሁለት እንከፍላቸዋለን ማለት ነው። ፕሪ ኮንስትራክሽን ስቴጅ የምንለው እንግዲህ ምንድነው? ቢልዲንጉን ከመጀመራችን በፊት መጀመሪያ ላይ ማሟላት ያሉብን ነገሮች አሉ። እንግዲህ እንደ ቢልዲንግ ፕላን፣ በጀት ኢስቲሜሽን፣ ላንድ አኪዚሽን እና ዶክመንቴሽን ብለን ልንከፍላቸው እንችላለን። እነሱን እንግዲህ መጀመሪያ ላይ ማሟላት አለብን ማለት ነው። ፕሪ ኮንስትራክሽን ስቴጅ ላይ እንግዲህ ስንመለከት ቢልዲንግ ፕላን የሚለውን እናያለን። እንግዲህ ቢልዲንግ ፕላን ማለት ምን ማለት ነው? አንድ ቢልድ የምናደርገው ህንፃ ሊኖረን ይችላል። ያ ህንፃ እንግዲህ እንዴት ነው ዲዛይን የሚደረገው የሚለውን ከመጀመሪያ ጀምረን በአውቶካድ የሚሰሩ ዲዛይኖች አሉ። እንግዲህ አርኪቴክቸራል ዲዛይኖች ይኖራሉ። እነኛ ዲዛይኖች በትክክል መሰራት አለባቸው። እንግዲህ በአውቶካድ ነው የሚሰሩት። እነሱን እንግዲህ የቤቱን ወይም ደግሞ የህንፃውን ዲዛይን በተለያየ ቪው፣ በፍሮንት ቪው ሊሆን ይችላል፣ በሌፍት ቪው፣ ራይት ሳይድ ቪው፣ ቶፕ ቪው እና ሰክሽናል ቪው ሁሉንም በሚያሳይ መልኩ ዲዛይን ተደርጎ በአውቶካድ ተዘጋጅቶ መቅረብ አለበት ማለት ነው። ይህም ማለት ምን ማለት ነው? እንግዲህ ከመጀመሪያው ጀምረን ስንመለከት ያው ግራውንድ ፍሎር ይኖረዋል። ግራውንድ ፍሎሩ ዲዛይኑ ይሰራል። ፈርስት ፍሎር ይኖረዋል። ሰከንድ ፍሎር ይኖረዋል። ሰርድ ፍሎር ይኖረዋል። እነኚህ ሁሉ እንግዲህ ዲዛይናቸው በትክክል ተሰርቶ መዘጋጀት አለበት ማለት ነው። ከዚህ በተጨማሪ እንግዲህ እንደዚሁ ቅድም እንዳለው ፍሮንት ቪውን በደንብ አስቀምጦ ሊያሳየን የሚችል ይኖራል። ሌፍት ሳይድ ቪው ይኖረዋል። ራይት ሳይድ ቪው ይኖራል። ቶፕ ቪው እንደዚህ ይኖረዋል። ከዛ በተጨማሪ እንደዚሁ ደግሞ ሰክሽናል ቪዎቹ ይኖራሉ ማለት ነው። የቤቱን ኢንቴሪየር ፓርቱን የሚያሳዩ ዲዛይኖች ሰክሽናል ቪዎቹን ሰክሽን ኤቢ ብለን ሰክሽናል ቪዎቹም እንደዚሁ ይኖራሉ ማለት ነው። ይህ ሁሉ እንግዲህ የሚረዳን ምንድን ነው? ያንን ኮንስትራክሽን ፕሮሰስ በምንጀምርበት ወይም ደግሞ ግንባታ በምንሰራበት ሰዓት ላይ የዛ ህንፃ እንግዲህ ምን አይነት ፈንክሽናሊቲ ይኖረዋል የሚለውን ግንባታውን በምናከናውንበት ሰዓት በጣም ጠቀሜታ ስላለው ያንን ዲቴሉን ማየት እንድንችልና ቅድመ ዝግጅት እንድናደርግ ይረዳናል ማለት ነው። በዚህ ውስጥ እንግዲህ በተጨማሪ የሚካተቱት እንግዲህ ኤሌክትሪካል ዲዛይን ነው። ኤሌክትሪካል ዲዛይን ማለት ምን ማለት ነው? በቢልዲንግ ውስጥ የሚሰሩትን የተለያዩ ኤሌክትሪክ ዝርጋታዎች ከግራውንድ ፍሎር ጀምሮ ፈርስት ፍሎርን ጨምሮ ሰከንድ ፍሎርን ሁሉንም ፍሎሮች እንዴት አድርገን ነው ኢንስቶል የምናደርገው ኤሌክትሪኩን የሚለውን እንዲሁ ያካተተ ነገር ዲዛይን መኖር አለበት ማለት ነው። ምክንያቱም በየቦታው ላይ የምንጠቀማቸው የተለያዩ ፈንክሽናሊቲ ያላቸው ማቴሪያልስ ይኖራሉ። ቢልዲንጉ ካለቀ በኋላ እንግዲህ የሚቀመጡ የተለያዩ ፍሪጆች ሊሆን ይችላሉ፣ ስቶቭ ሊሆን ይችላል። የተለያዩ ኢንድ ተርሚናል ኢኩፕመንቶችን እንዴት አድርገን ነው የምናስቀምጠው ምንላቸው። ለምሳሌ ሶኬት ሌታውቶችን እንደዚሁ እናዘጋጃለን። የእነሱ ዲዛይን ይኖራል። እንደዚሁ ደግሞ ላይት በልቦች የሚቀመጡት ምን አይነት ቦታ ላይ ነው የሚሆነው፣ ስዊቾቹ ምን አይነት ቦታ ነው የምናስቀምጠው የሚለውን እያንዳንዱም በኤሌክትሪካል ዲዛይን ላይ ነው ማለት ነው ተዘጋጅቶ የሚቀመጠው። ከዚህ በተጨማሪ እንግዲህ ደግሞ ፕለምቢንግ ዲዛይን ይኖረናል። ፕለምብ ሚንስ እንደ የቧንቧውን በምን በኩል ነው እንግዲህ የፍሳሹን የውሃ ፍሳሾችን እንዴት ነው ፕለምቦቹን የምንቀብረው የሚለውን በሻወር ሩሞች ላይ እንዴት እንጠቀማለን፣ ኖርማሊ ደግሞ እንደዚሁ ቤቶች ላይ ምን ቦታ ላይ ያስፈልጋል የሚለውን እንደዚሁ ፕለምቢንግ እሱም እንደዚሁ መታሰብ አለበት ማለት ነው። እዚህ ጋር እንግዲህ በዲቴል በምናየው ምንድን ነው አሁን ለምሳሌ ህንፃውን በምንሰራበት ሰዓት ላይ የሚያስፈልጉ መሰረታዊ የሆኑ ዲዛይን ቪዎች ሊኖሩን ያስፈልጋል። ምክንያቱም አርኪቴክቸራል ዲዛይኑ ላይ የሚቀመጡ ሳይዞች አሉ፣ መጠኖች አሉ ማለት ነው። ታይፕ ኦፍ ኮለም ምን አይነት ኮለም ነው የምንጠቀመው፣ ኮለን ዲፍረንስ ሲደረግ ደግሞ ሲዋን ሲቱ ብለን የተለያየ አይነት ሳይዝ ያላቸውን ኮለኖች እንደዚሁ ዲፍረንሽት አድርገን እናስቀምጣለን። እሱም እንደዚሁ መገለጽ አለበት ማለት ነው። ፉቲንግ ፓድን በተመለከተ ፓድ ሳይዙ ስንት በስንት መሆን አለበት የሚለውን እንደዚሁ በዲዛይኑ ላይ እናነባለን። ፓድ ሳይዝ ላይ የምንጠቀማቸው ብረቶች አሉ። የብረቶቹ መጠን እዛ ጋር አርኪቴክቸራል ዲዛይን ላይ ይቀመጣል። እነሱን በትክክል እንግዲህ ከዲዛይኑ አንጻር አርኪቴክቸራል ዲዛይኑ ከሚሰጠን ሳይዝን ጠብቀን ነው እንግዲህ የምንጠቀመው። ምን ያህል ብረት ያስፈልገናል፣ ስንት በስንት ነው ስፔሶቹ፣ ብረቶቹ ሲደረደሩ በምን ያህል ስፔስ ይቀመጣሉ የሚለውን እነኝን በደንብ አድርገን ማየት አለብን ማለት ነው። እንዲሁም እንደዚሁ ኮለኖችን በምናዘጋጅበት ሰዓት ላይ አንዱ ኮለን ከሌላው ኮለን በምን ያህል ዲስታንስ ይኖራል የሚለውን እንደዚሁ መመልከት አለብን። እነኚህ እንግዲህ ፕሪ
ኮንስትራክሽን ዲዛይን ላይ እንዴት ተደርጎ መጀመሪያ ላይ ከኮንስትራክሽን በፊት መዘጋጀት ስላለበት ነው እነኚህን በዲቴል መመልከት ያለብን። ሄት ኦፍ ኮለን እንግዲህ የሄት ኦፍ ሩሙ እንግዲህ ምን ያህል መሆን አለበት የሚለውን ከሚሰጠው አገልግሎት አንጻር ለምን አገልግሎት ነው ያ ቢልዲንግ የሚሰራው የሚለውን ሚክስድ ዩዝ ቢልዲንግ ነው ወይ የሚለውን ቼክ እናደርጋለን። ለሆም ሬዚደንሻል ነው ወይ የሚለውን ወይም ደግሞ ለሾፕ ሬንት ሊሆን ይችላል። ለተለያዩ ከሚሰራበት ጥቅም አንጻር የሃውሱን ዲዛይን ሄቱን ዲተርማይን እናደርጋለን ማለት ነው። ሌላው እንግዲህ ቢም ነው። ቢምን በተመለከተ ምን አይነት ቢሞች እንጠቀማለን? እንግዲህ በዲተርማይን የሚያደርገው የቢልዲንጉን የመሸከም አቅም ብዙ ጊዜ የቢሙ ሄይት ነው እና ሄይቱን ከዊድዙና ከሌንግዙ አንጻር እንዴት ነው ዲተርማይን የምናደርገው የሚለውን እዚህ ጋር በትክክል በዲዛይን መደረግና መታየት አለበት ማለት ነው። እንግዲህ እዚህ ጋር ብረትን ስንጠቀም ታይፕ ኦፍ እና ሳይዛቸውን የስቲሎቹን ሳይዝ በደንብ ኮንሲደር እናደርጋለን። ለኮለን ምን አይነት ብረት እንጠቀማለን፣ ለቢሞቹ ምን አይነት ብረቶች እንጠቀማለን ባለስንት የሚለውም ማለት ነው። ለስላቡ ምን አይነት ብረት ባለስንት ሳይዝ እንጠቀም የሚለውን ቼክ ማድረግ አለብን። ምክንያቱም ግራውንድ ፍሎር ላይ የምንጠቀማቸው ብረት ታይፖች ይኖራሉ። ወደ ላይ ከፍ ስንል እንግዲህ ፈርስት ፍሎር እና ሰከንድ ስንል ምናልባት የሚለይበት ሁኔታ ካለ እሱን ጥናቱ ላይ በደንብ መካተት አለበት ማለት ነው። ታይፕ ኦፍ ወይም ደግሞ ሳይዝ ኦፍ ስቲሉ ምን ያህል መሆን አለበት የሚለው እነኝን እንግዲህ በትክክል ማወቅ አለብን። ምክንያቱም ፕሪ ኮንስትራክሽን ስቴጅ ላይ እነኝን ነገሮች ተዘጋጅተን ካልገባን አስቸጋሪ ስለሆነ የሚሆነው ግንባታውን ከመጀመራችን በፊት እነኝን በሙሉ ጥናት ይወሰዳሉ። ምክንያቱም ኳንቲቲ ይሰራል ምን ያህል አጠቃላይ እንግዲህ ለቢልዲንጉ ለምሳሌ ግራውንድ ፕላስ 5 ቢሆን እዛ ለግራውንድ ፕላስ 5 ሙሉ በሙሉ ህንፃውን ገንብተን ለመጨረስ ምን ያህል ኳንቲቲ ኦፍ ስቲል ያስፈልገናል፣ ባለ 8 ምን ያህል፣ ባለ 10 ምን ያህል፣ ባለ 12 እያለን እንደዚሁ ሳይዙን እየጠቀስን ምን ያህል እንደሚያስፈልገን ስራውን ጨርሰን ቦታውን እስክናስረክብ ድረስ ያለውን በሙሉ ማወቅ አለብን። ምክንያቱም በጀቱ መታወቅ ስላለበት እነኚህ ነገሮች በደንብ ማወቅ አለብን። ሌላው ኳንቲቲ ኦፍ ኮንክሪት ነው። ምን ያህል ኮንክሪት ያስፈልገናል፣ ለዚህ ያህል ቢልዲንግ ምን ያህል ኳንቲቲ ኦፍ ኮንክሪት ያስፈልገናል የሚለውን እንደዚሁ በሜትር ኪዩብ መዘጋጀት አለበት ማለት ነው። ሌላው እንደዚህ ደግሞ ኳንቲቲ ኦፍ ፎርም ወርኮችን እናዘጋጃለን። ምን ያህል ፎርም ወርክ ያስፈልገናል፣ ለቤዝመንቱም ለላይኞች ለሁሉም ክፍሎች ምን ያህል ፎርም ወርክ እንጠቀማለን የሚለውን በደንብ ቼክ እናደርጋለን። ሌላው እንግዲህ ሩፍን በተመለከተ እንደዚሁ ኳንቲቲ ኦፍ ሩፍ ማቴሪያሎችን ጂአይኤሶችን ሊሆን ይችላል። እነዚህን ቆርቆሮች ምን ያህል ያስፈልጋል የሚለውን ቼክ እናደርጋለን። እሱን ካልኩሌት አድርገን እናዘጋጃለን። ምክንያቱም ይህን ዲዛይን ስንሰራ አዘጋጅተን ካልጨረስም በኋላ ላይ በስራ ላይ በምንገባበት ሰዓት ላይ ስለምንቸገር እነኚህ ነገሮች በደንብ ቼክ ማድረግ አለብን። ምክንያቱም መጀመሪያውኑ ኢስቲሜት አድርገን ምን ያህል ገንዘብ ያስፈልገናል የሚለውን አውቀን ነው ወደ ስራው መግባት ያለብን። ምክንያቱም ኳንቲቲ ኦፍ ማቴሪያል በጣም አስፈላጊ ነገር ነው። 3 ነገሮች ነው እንግዲህ የሚያስፈልጉን። አንደኛው ማቴሪያል ነው፣ ሁለተኛው ሌበር ነው፣ ሶስተኛው ደግሞ ማሽነሪዎች ናቸው ማለት ነው። ስለዚህ መጀመሪያ ላይ እነኚህን ማቴሪያሎችን ምን አይነት ማቴሪያል ምን ያህል ያስፈልገናል በመጠን የሚለውን ኳንቲቲውን ዲተርማይን አድርገን ኢንተርምስ ኦፍ በገንዘብ አስቀምጠን ይህን ያህል ገንዘብ ለዚህ ማቴሪያል ይህን ያህል ብለን ለይተን ማወቅ አለብን ማለት ነው። ሌላው እንግዲህ ኳንቲቲ ኦፍ ሌበርን ስንመለከት ምን ያህል ሰራተኛ ያስፈልጋል የፕሮጀክት እንግዲህ ወይም ደግሞ አንድ ቢልዲንግም ከሆነ የቢልዲንግ ተሰርቶ እስኪያልቅ ድረስ ምን ያህል ሌበር ያስፈልገናል። እንግዲህ ሌበር ከኳሊፊኬሽን አንጻር እንግዲህ ስንመለከት ሳይት ኢንጂነር ያስፈልገናል ወይ፣ ምን ያህል ሰርቬየር ያስፈልገናል ወይ፣ ምን ያህል ፎርማኖች ያስፈልጉናል ወይ የሚለውን በመጠን እንደዚሁ ሌማኖችን ይህን ሁሉ አውቀን መጀመሪያ ላይ ማዘጋጀት አለብን። ምን ያህል ሌበር ያስፈልገናል የሚለው መጠናት አለበት። ሌላው እንግዲህ ኳንቲቲ ኦፍ ማሽነሪ ነው። ማሽነሪ ማለት ምን ማለት ነው? እንደ ሚክሰር አይነቶቹ እንደ ቫይብሬተር አይነት ዳምፕ ትራኮች ሊሆኑ ይችላሉ። የተለያዩ አይነት ማሽነሪዎችን እንደዚሁ ማዘጋጀት አለብን። ምክንያቱም ስራውን ከጀመርን በኋላ ለምሳሌ ኮንክሪት ሚክስ ማድረግ ከጀመርን በኋላ መቋረጥ የለበትም። ከማሽነሪም አንጻር አቅርቦቱ እንደዚሁ ከሌበርም አንጻር በቂ የሆነ ቱልሶች እንደዚሁ ተዘጋጅተው ስራው ከተጀመረ በኋላ ፕሮብሌም መፈጠር ስለሌለበት እነኚህን ነገሮች ቀድመን ማዘጋጀት አለብን ማለት ነው። ኢስቲሜት ተደርገው ምን ያህል ያስፈልጋል የሚለው ዲዛይን መደረግ አለበት። በጀት ኤስቲሜሽን እንግዲህ በጣም ወሳኝ ነገር ነው። እነኚህን አሁን ኮንሲደር ያደርግናቸውን ቅድም ያነሳናቸውን ፖይንቶች በሙሉ ያው እንግዲህ በገንዘብ ነው የሚሰሩት። ስለዚህ በጀቱን እዚህ ጋር መዘጋጀት አለበት። እነኚህ ምን ያህል ማሽነሪ ያስፈልገናል፣ ምን ያህል ሌበር ያስፈልገናል፣ እንዲሁም ምን ያህል ማቴሪያልስ ያስፈልጉናል የሚሉትን ነገሮች ዲተርማይን ካደረግን በኋላ ለይተን ሙሉ በሙሉ ካወቅን በኋላ ነው እንግዲህ ያ ነገር እንግዲህ በገንዘብ አንጻር አሁን ባለንበት ሰዓት ላይ ማለት ነው እንግዲህ ቢልዲንጉ በሚሰራበት ሰዓት ላይ ያለው የሌበር መጠን ምን ያህል ነው፣ ዴይሊ ዌጁ ምን ያህል ነው የሚለውን ክፍያ ቼክ እናደርጋለን። እንደዚሁ የባለሙያዎችን ክፍያ የግንበኞችን ሊሆን ይችላል፣ የሳይት ኢንጂነሮች በምን ያህል ሳይት ኢንጂነር ነው የሚሰራው የሚለውን እንደዚህ ፎርማኖች የሚለውን ካለው ሪሰንትሊ ካለው ከገበያው ላይ ካለው አንጻር አይተን ኮንሲደር አድርገን እንግዲህ ኢንተርምስ ኦፍ በገንዘብ ያ ነገር መቀመጥ አለበት ማለት ነው። እነኚህን ለይተን እናስቀምጣለን ማለት ነው። እንግዲህ ሌላው እዚህ ጋር ማስተዋል ያለብን ነገር ለላንድ አኩዚሽን ነው ቀጥለን ቼክ የምናደርገው። የምንሰራበትን ቢልዲንግ የሚሰራበት መሬት ህጋዊነቱ መጀመሪያ መጣራት አለበት። ከዛ በኋላ ምን አይነት ዲዛይን ነው ምን አይነት
አይነት ቢልዲንግ ነው የምንሰራው የሚለው ታይቶ እዛ አካባቢ ላይ እንደዚህ አይነት ቢልዲንግ መስራት ከምን አንጻር ይጠቅማል? ለምሳሌ ፋብሪካ ከሆነ ከቦታ አንጻር እንግዲህ ፕሮብሌም እንዳይፈጥር፣ ምክንያቱም ዌስት ሊኖረው ይችላል የተለያየ ነገር ስላለ እነኛን ኮንሲደር አድርገን ቼክ እናደርጋለን። ቢልዲንግም ከሆነ ከማርኬት ፕሌስ አንጻር የቱ ጋር ቢሆን ነው ምናምን የሚለውን ቼክ ካደረግን በኋላ ወይም ደግሞ ያ ቦታ እንግዲህ ከታወቀ በኋላ ነው ኦልሞስት እንግዲህ ወደ ቢልዲንግ የሚካሄደው። ያንን ደግሞ ስናደርግ ለአንድ አኩዚሽን ቼክ ይደረጋል። ህጋዊ ዶክመንት አለ ወይ? ህጋዊ ነው ወይ? እንግዲህ እዛ አካባቢ ላይ ቢልዲንጉ ስንሰራ የሚያስፈልጉንን ማቴሪያሎች ማቅረብ የምንችልበትን ሲቹዌሽን ወይም ደግሞ እዛው ጋር ማዘጋጀት የምንችላቸውን ነገሮች እንደ ኮንክሪት ወይም ደግሞ የብረት ስራዎችን የምንሰራበት ሁኔታዎችን አመቻችተን እዛው ቦታ ላይ የምንሰራበትን ሲቹዌሽን እናስተካክላለን ማለት ነው። ከዛ በኋላ ነው እንግዲህ የምንቀጥለው ወደ ቢልዲንጉ ማለት ነው። ቀጥለን እንግዲህ ዶክመንቴሽን ነው የምናየው። ዶክመንት ማለት ምን ማለት ነው? ትክክለኛው ዶክመንት አለ ወይ? ያ ቦታ ህጋዊ ነው ወይ? የሚያስፈልጉ ዶክመንቶች ተሟልተዋል ወይ? ለምሳሌ ግንባታ ፍቃድ ሊሆን ይችላል። እነኚህ ነገሮች ተሟልተዋል ወይ የሚለውን በትክክል ማረጋገጥ አለብን። ምክንያቱም ብዙ ጊዜ አሁን አንዳንድ ቢልዲንግ ስራዎች ይጀመሩና ግንባታ ፍቃድም ሊሆን ይችላል ወይም ደግሞ ከመሬት ባለቤትነት ጋር የተያዘ ኢሹ ያለው ኬስ ከሆነ የተወሰነ ከተሰራ በኋላ በመሀል እንደዚሁ ችግሮች ይፈጠሩና ሌላ አይነት ኪሳራ ላይ የሚጥል ሁኔታዎች እንዳይከሰቱ መጀመሪያ ላይ ይሄንን ዶክመንቴሽን ላይ በደንብ ቼክ መደረግ አለበት። እንግዲህ ዶክመንቴሽን ስንል እንግዲህ ቼክ መደረግ አለበት። ሰርቬይ ሪፖርት ቼክ መደረግ አለበት። ሶይል ቴስት መደረግ አለበት። እንግዲህ ሶይል ቴስት ተደርጎ ሪፖርት መቅረብ አለበት። ቴስት ከደረገ በኋላ ምን ያህል ቢልዲንግ ካፓሲቲ ያለው ሶይሉ የሚለው ታውቆ፣ ምክንያቱም ገነባው ግንባታ ሃይራይዝ ቢልዲንግ ሊሆን ይችላል። ያ ደግሞ አፈሩ የመሸከም አቅሙ ምናልባት ዝቅተኛ ከሆነ እንደዚሁ ጥናት ተደርጎ ለግንባታው የሚሆነው ግብዓት መጀመሪያ ላይ ቀድመን ማዘጋጀት አለብን። ያን ደግሞ ለማወቅ ሶይል ቴስት ሪፖርቱ በጣም መሰረታዊ ነው ማለት ነው። ከዛ በኋላ ለአንድ ፐርቼዝ ከተደረገ በኋላ ትራንስፈር ዶክመንት አለ ወይ? ትራንስፈር ተደርጓል። አርኪቴክቸራል ድሮይንጎቹን፣ ስትራክቸራል ሪፖርቶቹ እንደዚሁ በደንብ በሲቪል ኢንጂነሩ ቼክ ተደርገው መታየት አለበት ማለት ነው። ፕሪ ኮንስትራክሽን ስቴጆችን ከጨረስን በኋላ ቀጥለን ወደ ኮንስትራክሽን ስቴጅ ነው የምንገባው። ኮንስትራክሽን ስቴጅ ማለት ምን ማለት ነው? እንግዲህ መጀመሪያ ላይ ኮንስትራክሽን ስቴጅ ስንጀምር መጀመሪያ ላይ ሳይት ክሊሪንግ ነው የምንሰራው። ሳይት ክሊሪንግ ማለት እንግዲህ ኦልሬዲ የመሬቱ ባለቤትነት ያሉ ዶክመንቴሽን ስራዎች ኤቭሪ ነገሮች አልቀዋል። ስለዚህ ወደ ስራው ነው የምንገባው። ከዛ በኋላ የምናደርገው ሳይት ክሊሪንግ ነው። ፕሮፋይል እናዘጋጃለን። ፕሮፋይል አድርገን ኤሪያውን እንግዲህ ካስቀመጥን በኋላ ከዛ በኋላ ነው እንግዲህ ወደ ሳይት ክሊሪንግ እንገባለን። አላስፈላጊ የሆኑ እንደዚህ ማቴሪያሎችን በ20 ሴንቲሜትር ዴብዝ ያህል እንደዚሁ ሳይቱን ክሊር አድርገን ለስራ እናዘጋጃለን ማለት ነው። የመጀመሪያው እንግዲህ ሳይት ክሊሪንግ ነው። ሳይት ክሊር አድርገን እንጨርሳለን። አላስፈላጊ የሆኑ ነገሮችን ከመሬቱ ላይ እናንሳና መሬቱን ለስራ ዝግጁ እናደርገዋለን። ቀጥለን እንግዲህ ቀጥታ ወደ ፋውንዴሽን ስራ ነው የምንገባው። ፋውንዴሽን ስራ እንግዲህ በጣም ጥንቃቄ የሚጠይቅና እንግዲህ ለምንገነባው ስራ በጣም መሰረታዊ የሆነውን እንግዲህ የቢልዲንጉን መሰረት መስራታችን ስለሆነ በጣም ጥንቃቄ ማድረግ አለብን። እንዴት አድርገን በተሰጠን ዲዛይን መሰረት እንግዲህ የኤክስካቬሽን ስራዎችን እንሰራለን። እነኛን በተቀመጠው ዲዛይን መሰረት እንግዲህ ኤክስካቬሽኖቹ ይሰራሉ። እንግዲህ ኤክስካቬሽን በምንሰራበት ሰዓት ላይ ከምንሰራው ቢልዲንግ አንጻር እንግዲህ ያለውን የፋውንዴሽን ታይፕ ቼክ አድርገን ምን አይነት ፋውንዴሽን ነው የምንጠቀመው የሚለውን ቼክ እናደርጋለን። ኤክስካቬሽን ታይፕ ላይ ስንመጣ እንግዲህ ፋውንዴሽኑ ምን አይነት ታይፕ ነው የምንጠቀመው የሚለውን መጀመሪያ መለየት አለብን። እንግዲህ የተለያየ አይነት ፋውንዴሽን ታይፖች አሉ። ስትራይፕ ፉቲንግ የምንለው አለ። ኮምባይንድ ፉቲንግ የምንላቸው አሉ። ራፍት ማት ፉቲንግ የምንለው አለ። እንግዲህ ዲፕ ፋውንዴሽን አሉ። ፓይል ፋውንዴሽን፣ እንዲህ የተለያየ አይነት ፋውንዴሽን ታይፕ ነው እንግዲህ ያለው። ቢልዲንጋችን እንግዲህ የትኛውን ነው የምንጠቀመው የሚለው ከዲዛይኑ አንጻር ነው አይተን ይሄን የምንሰራው። ቀጥለን እንግዲህ ፕሊንዝ ቢም ነው እንግዲህ የምንሰራው። ፕሊንዝ ቢም ማለት ምን ማለት ነው? እንግዲህ ዘ ግራውንድ ፍሎር ኦፍ ቢልዲንግ ኦር ዘ ሎውስት ሌቭል ኦፍ ስትራክቸር ማለት ነው። እንግዲህ መጀመሪያ ላይ ፋውንዴሽን ከሰራን በኋላ ፕሊንዝ ቢም ነው የሚሰራው እና እሱ መሰረታዊ ነገር ነው። ኢት ሪፈርስ ቱ ዘ ዎል ቢትዊን ዘ ግራውንድ ፍሎር ሌቭል ኤንድ ዘ ግራውንድ ሌቭል ዊች ሜክስ አፕ ዘ ፋውንዴሽን ኦፍ ዘ ሃውስ ማለት ነው። እንግዲህ ፕሊንዝ ቢም እንግዲህ ሬንፎርስድ ኮንክሪት ተጠቅመን ነው የምንሰራው። እንደዚሁ በፔሪሜትሩ ዙሪያ በቢልዲንጉ ወይም ደግሞ በህንፃው ፋውንዴሽን ዙሪያ እንደዚሁ በፕሊንዝ ቢሙ ይሰራል ማለት ነው። ምክንያቱም እሱ ነው ዋናው እንግዲህ የህንፃውን ሊሸከምልን የሚችለው ዋናው እሱ ሎድ ቢሪንግ ውል ሊሸከምልን የሚችለው። ግሬድ ቢም እንግዲህ ዋናው እንግዲህ አስፈላጊነት ወይም ጥቅሙ ምንድን ነው የሚለውን ስንመለከት ኢቭን ሎድ ዲስትሪቢሽን እንዲኖር ይጠቅማል ማለት ነው። ምክንያቱም ሎድ ሸክም ስላለ ከላይ የቢልዲንጉ ሱፐርስትራክቸሩ ክብደቱ እንዳለ እዚህ ግሬድ ቢሙ ላይ ስለሆነ የሚያርፈው እኩል የሆነ ሎድ ዲስትሪቢሽን እንዲኖረን እንጠቀማለን ግሬድ ቢሙ ማለት ነው። ቀጥሎ ስታቢሊቲ እንደዚሁ እንዲኖረን ይረዳናል ማለት ነው። ስታቢሊቲ በሚኖርበት ምክንያቱም እንደዚህ የተለያዩ አይነት አርዝኩዌክ ኬዞች ወይም ደግሞ ሶይል ሙቭመንቶች በሚፈጠሩበት ሰዓት ላይ ይሄ ግሬድ ቢም ነው ማለት ነው እንግዲህ ይህን ባላንስ አድርጎ የሚሸከምልን። ልክ እንደዚሁ ኢቭን የሆነ ሎድ ዲስትሪቢሽን እንዲኖር ሴትልመንት በሚኖርበት ሰዓት ላይ እንደዚሁ እሱ ኮንትሮል ያደርግልናል ማለት ነው። እንደዚሁ እንግዲህ ዳምፕነስም ፕሪቨንት ያደርግልናል። እንደዚሁ ዳምፕነስ በሚኖርበት ሰዓት ላይ ወይም ደግሞ ወተር ሲፔጅ ውሃ በስር በሚሰርግበት ሰዓት ላይ ያ ነገር እንዳይፈጠር ፕሮቴክት አድርጎ የሚይዝልን
ግሬድ ቢሙ ነው ማለት ነው። ሌላው ግሬድ ቢሙ እንግዲህ ጥቅሙ ምንድነው? እዚህ ጋር የቢልዲንጉን ስትራክቸር እንግዲህ ስታቢሊቲውን ጠብቆ የሚይዝልን ነው ማለት ነው። ሌላው እንግዲህ ስትራክቸራል ስታቢሊቲ እንዲኖረው ማለት ነው። እንግዲህ ስትራክቸሩ የራሱ የሆነ ዲዛይን ይኖረዋል። ያን ስትራክቸር እንግዲህ ስታብል የሆነ ባላንስ እንዲኖረው የሚጠብቅልን ያንን ነገር የሚያደርገው እንግዲህ ፕሊንዝ ቢሙ ነው ማለት ነው። እንግዲህ ስትራክቸራል ኢንተግሪቲ እንዲኖረው ወይም ደግሞ እርስ በርሱ ህንፃው ተደጋግፎ ራሱ እርስ በርሱ ተደጋግፎ እንዲቆም የሚያስችለው ስታቢሊቲ የሚፈጥርለት እንግዲህ ያ ምንድነው የፕሊንዝ ቢሙ ነው ማለት ነው። ምክንያቱም ብዙ ጊዜ እንደዚህ ዎሎች ብዙ ጊዜ እንደዚህ ክራክ በሚያደርጉበት ሰዓት ላይ ስትራክቸሩ ኢንተግሪቲ እንዲኖረው የሚያደርገው ይሄ ግሬድ ቢም ነው ማለት ነው። ሌላው እንግዲህ የሚቆጣጠረው ምንድነው ላተራል ፎርሶችን፣ ምክንያቱም እንደዚህ በዊንድ የሚመጡ የጎንዮሽ የሚመጡ የዊንድ ፕሬዠሮችን ወይም ደግሞ ሴስሚክ የሆኑ አርዝኩዌክ ሎዶችን እንደዚህ ኮለሞችን ኮኔክት በማድረግ በፓይል እና በተለያየ መንገድ በማገናኘት እነኚህን ፎርሶች ሪዲዩስ ያደርጋሉ ወይም ደግሞ ሪስኮችን በዚህ በላተራል ሎድ የሚመጡ ሪስኮችን ኤግዚስት ያደርግልናል ማለት ነው። እንግዲህ ሱፐር ስትራክቸሮችን ቢውልድ ማድረግ በምንጀምርበት ሰዓት ላይ ሱፐር ስትራክቸሩ እንግዲህ ትልቁ ጥቅሙ እነኚህን ቢምና ስላቦችን እንደዚህ እርስ በርሱ አያይዞ ለመያዝ የሚጠቅም ነው። ብዙ ጊዜ እንግዲህ ሱፐር ስትራክቸር ብለን ስንጠራ ከኮለምን ዲዛይን ጋር ነው የሚያያዘው። እንግዲህ ኮለሞቹ እንዴት አድርገው ቢልዲንጉን እርስ በርስ እንደሚያስተሳስሩ በደንብ ተደርጎ ነው እንግዲህ እዚህ ጋር ጥናቱ ከተሰራ በኋላ ኦልሬዲ ወደ እሱ ስራ ነው የሚገባው፣ እሱ ይሰራል ማለት ነው። ቀጥለን እንግዲህ ብሪክ ሌይንግ የምንለው ስቴፕ አለ። እንግዲህ ሱፐር ስትራክቸሮቹን ኮለምና ቢሞቹን ሰርተን ከጨረስን በኋላ ስላቡን ከጨረስን በኋላ ብሪክ ሌይንግ ነው እንግዲህ ብሪክ ሌይ እናደርጋለን። እንደዚህ ዎል ላይ የተለያዩ ብሎኮችን እንግዲህ እንጠቀማለን። ሴፓሬሽን ስንጠቀም እንግዲህ ዲፍረንስ እናደርጋቸዋለን። ብሎኮቹን ዲፍረንት ታይፕ ኦፍ ብሎክስ ናቸው እንግዲህ ያሉት። ኤክስተርናል ዎሎችን ስንጠቀም እንደዚሁ የምንጠቀመውና ኢንተርናል ሴፓሬሽን ፓርት ላይ የምንጠቀማቸው ብሎኮች የተለያየ ሳይዝ ነው የሚኖራቸው። እነሱን አይደንቲፋይ አድርገን በደንብ የተዘጋጀ ብሎኮችን እንጠቀምና እንግዲህ ብሪክ ሌዮችን እንሰራለን። በጥሩ ኮንክሪት ተጠቅመን እንግዲህ ሚክስ ከተደረገ በኋላ ያንን ቆንጆ አድርጎ ፊርም አድርጎ የሚይዘው በጥንካሬ እንዲኖረው የሚያደርገው እንግዲህ ሲሚንቶ ስለሆነ ማለት ነው። እሱን እንጠቀማለን ማለት ነው። እንግዲህ ሱፐር ስትራክቸሩን ጨርሰን ፓርቲሽን ዎልና ኤክስተርናል ዎሎችን ከጨረስን በኋላ መጨረሻ ላይ እንግዲህ ሩፍ ከቨሬጆችን ነው የምንሰራው። ሩፍ ከቨር ይደረጋል። ዲዛይን በተደረገው መሰረት ምን አይነት ማቴሪያል ነው የምንጠቀመው፣ ምን አይነት ታይፕ ኦፍ ሩፍ ነው ከቨሬጅ ነው የምንጠቀመው የሚለውን ቼክ አድርገን ያንን ከዛ ከዲዛይኑ መሰረት እነኛን ሽፋን ጣራዎችን ታይፖቹን መርጠን እነሱን እናለብሳለን ማለት ነው። ፋይናሊ ይሄን ከጨረስን በኋላ እንግዲህ አሁን ቀጥታ የምንሄደው ወደ ኤሌክትሪካል ኢንስታሌሽኑ ነው። ኤሌክትሪካል ኢንስታሌሽን በምንጠቀምበት ሰዓት ላይ ኤሌክትሪካልና ፕለምቢንጉ ማለት ነው። እንግዲህ ፕለምቢንግ እና ኤሌክትሪካል ከዛ በኋላ ነው የሚሰራው እና ምን አይነት ታይፕ ኦፍ ዋየር ነው የምንጠቀመው፣ እንግዲህ ምን አይነት ታይፕ ኦፍ ብሬከርስ እንጠቀማለን፣ ምን አይነት ታይፕ ኦፍ ፊቲንጎችን እንጠቀማለን የሚለውን በደንብ እናያለን። ከዲዛይኑ አንጻር እንግዲህ ተመልክተን የተለያየ ታይፕ ኦፍ ፊቲንጎች አሉ፣ ዲፍረንት ታይፕ ኦፍ ሶኬትስ አሉ። ብሬከሩ ምን ያህል መሆን አለበት የሚለው እንደዚሁ ቼክ እናደርጋለን። የዋየር ሳይዞችን ዲተርማይን በተደረገው እዛ ጋር በተቀመጠው መሰረት የተዘጋጀው እንጠቀማለን ማለት ነው። እንግዲህ ላይት ዲስትሪቢዩሽኑ እንደዚሁ እንግዲህ ምን ቦታ ላይ ምን ላይቶቹን ታይፕ እንግዲህ ቼክ አድርገን እንደዚሁ ማቴሪያሎቹን እንጠቀማለን። በዲዛይኑ መሰረት ነው እንግዲህ ዋየሪንጉን በትክክል በዲዛይኑ መሰረት ስታንዳርዱን በጠበቀ ዋየር ሳይዞችና ስታንዳርዱን በጠበቁ ፊቲንጎቹን እንዲሁም ደግሞ ሰርኪዩት ብሬከር አምፔሬጅ ሳይዛቸው በደንብ ታይቶ እነዚሁን ኢንስታሌሽኑ መሰራት አለበት ማለት ነው። ቀጥለን እንግዲህ ኤክስቲሪየር እና ኢንቴሪየር ፊኒሽንግ ነው እንግዲህ የምንሰራው። ኢንቴሪየር እንዴት ፊኒሽንጎችን እንሰራለን የሚለው እንግዲህ የተለያየ ቻክ የምንጠቀማቸው አሉ በውስጥ በኩል እነሱን እንደዚሁ እንሰራለን። በውጭ በኩል ደግሞ እንደዚሁ ልስኖችን እንሰራለን። ከዛ በኋላ እንግዲህ ልስኖችን ሰርተን ቻክ እንደዚህ ከውስጥ ካዘጋጀን በኋላ እነዚህም በደንብ አድርገን እንግዲህ ቀኑን በስታንዳርዱን ጠብቀን ነው እንግዲህ የምንሰራው ማለት ነው። እንግዲህ ፊኒሽንግ ላይ ያው ፕላስተር የግድ ወሳኝ ነው። ፕላስተሪንግ የሚባለው እንግዲህ ኤክስቲሪየርም ኢንቴሪየርም ላይ እንግዲህ ፕላስተሪንግ በጥንቃቄ እንግዲህ ሬሾውን ጠብቀን ቲክነሱን የጠበቀ እንግዲህ ኮቲንግ እንሰራለን ማለት ነው። እንግዲህ ስትራክቸራሊ ስትሮንግ እንዲሆን እንግዲህ ፕላስተሪንግ ወሳኝ ነገር ነው። ምክንያቱም ፕሮቴክት ያደርገዋል ቢልዲንጉን ከኢፌክት ኦፍ ዌዘር እና ኤክስተርናል ዌዘር ሲቹዌሽኖች እንደዚሁ ከፀሐይ ሙቀትና ከተለያዩ ብርሃን ወይም ደግሞ ኤክስተርናል ሲቹዌሽኖች እንደዚሁ ፕሮቴክት የሚያደርገው ምኑ ነው ማለት ነው? ፕላስተሪንጉ ነው። ስለዚህ በጥንቃቄ እሱ መሰራት አለበት። እንደዚሁ በውስጥም በኩል እንደዚሁ ፔንቲንጎቹን የተለያየ አስፈላጊ ነገሮችን እንሰራለን። እንግዲህ ኤክስቴሪየር እና ኢንቴሪየር ፊኒሽንጎችን ከሰራን በኋላ ቀጥለን እንግዲህ ወደ ፍሎሪንግ ነው የምንሄደው። ፍሎሪንግ እንግዲህ የተለያየ አይነት ታይፕ ኦፍ ፍሎሪንግ አሉ። ወለል እንግዲህ የኦልሞስት እንግዲህ ፊኒሽንግ ስንሰራ ጥንቃቄ ማድረግ ያለብን ማቴሪያሎቹን እንግዲህ እዛ ጋር በተቀመጠው ዲዛይን መሰረት ፊኒሽንግ ማቴሪያሎችን ማዘጋጀት አለብን። ከዛ በኋላ እንግዲህ የተለያዩ ታይሎችን እንግዲህ ሴራሚክ ታይሎች አሉ፣ ክሌ ታይሎች አሉ፣ ማርብሎች አሉ፣ ውድ አለ፣ እንደዚሁ ኤፖክሲ የምንለው አለ። እነኝን እንግዲህ ከዲዛይኑ አንጻር አስፈላጊ ቦታ ላይ መርጠን ፊኒሽንግ
ስራውን እንግዲህ እንሰራለን ማለት ነው። ፍሎሪንግ ስራውን ፋይናሊ እንግዲህ ፔንቲንግ ነው የምንሰራው። ፔንቲንግ የቀለም ቅብ ስራዎችን እንግዲህ ለህንፃው ውበት እንግዲህ መሰረታዊ የሆኑ ቀለም አስፈላጊ ነው። ስለዚህ የተለያየ እንግዲህ በአስፈላጊ የሆኑ ቀለሞችን ተጠቅመን ኤክስቴሪየርሊ እንግዲህ ህንፃውን ከተለያየ ኤክስተርናል ኮንዲሽኖች መከላከል የሚችሉ አስፈላጊ የሆነውን የቀለሞችን እንደዚሁ እንሰራለን። በውጭ በኩል በውስጥም በኩል ያሉትን እንደዚሁ እንግዲህ ምክንያቱም ቅብ ላይ ፊኒሽንግ እንግዲህ ህንፃን ምን ያህል እንደሚያሳምረው የታወቀ ነው። በጥንቃቄ እሱ እናደርጋለን ማለት ነው። እንግዲህ ዛሬ እንደተከታተላችሁት አንድን ህንፃ እንግዲህ በምንገነባበት ሰዓት ላይ እንግዲህ ፕሮሰስ አለው። ከመጀመሪያ እስከ መጨረሻ በምንሄድበት ሰዓት ላይ ያለውን ፕሮሰስ እንግዲህ በታይም ከፋፍለን ተመልክተናል። እነኛን እንግዲህ ፕሪ ኮንስትራክሽን ስቴጅ ብለናል። ሁለተኛ ላይ ደግሞ ኮንስትራክሽን ስቴጅ ብለን በውስጡ ያሉትን መመልከት ሞክረናል ማለት ነው። ፕሪ ኮንስትራክሽን ስቴጅ ላይ እንግዲህ ያሉት ቢልዲንግ ፕላን አለ፣ በጀት ኢስቲሜሽን አለ፣ ላንድ አኩዚሽን አለ፣ ዶክመንቴሽን አለ ማለት ነው። እንደዚሁ ደግሞ ኮንስትራክሽን ስቴጅ ላይ ደግሞ ሳይት ክሊሪንግ፣ ፋውንዴሽን፣ ፕሊንዝ ቢም፣ ስላብ፣ ሱፐርስትራክቸር፣ ብሪክ ማሰነሪ ወርክ፣ ሊንተል፣ ሮፊንግ፣ ኮቲንግ፣ ኤሌክትሪካል ኤንድ ፕለምቢንግ፣ ኤክስቴሪየር ኤንድ ኢንቴሪየር ፊኒሽንግ፣ ፍሎሪንግ ኤንድ ፔንቲንግ ብለን እንደዚህ ለመመልከት ሞክረናል። እንግዲህ በዛሬው ፕሮግራማችን ላይ የተወሰነ ሂንት እንዳገኛችሁበት ተስፋ እናደርጋለን። በተጨማሪ ዶክመንቶችን እንግዲህ ቴሌግራም ቻናላችን ላይ እንግዲህ ሊንኩን እናስቀምጣለን። እዛ ገብታችሁ ዶክመንቶችን ማየት የሚችሉ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ።